በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በአገር ውስጥም በአገር ውጭም ያላችሁት ህዝበ ክርስቲያን በአጠቃላይ ለዚህ ቅዱስ ስራ የምትተባበሩ ሁላችሁ በሉ እግዚአብሔር ፍጹም ሰላማችሁ ይብዛልን፣ የእግዚአብሔር ቸርነት አይለያችሁ እያልን ከባለፈው ወንድማችን ገብረስላሴ መጥቶ እዚህ ባያቸውና በጎበኛቸው ህፃናት ላይ ባደረጋችሁት እርዳታ ዛሬ እንግዲህ ስራችሁ ሁሉ ለፍሬ ነገር በቅቶ እዚህ ላይ ደረጃ ላይ ደርሰናል ማለት ነው። ከነሐሴ ፍልሰታ ጾም ከመግባቱ በፊት በተላከልን የገንዘብ እርዳታ ያለውን ለህፃናት ለማዳረስ ተብሎ የተገዛውን አስቤዛ ለማሳየት ያክል ነው። ከዚህ በላይ የኔታ ደግሞ የሚናገሩት ነገር ይኖራል። እንግዲህ ይህ የምታዩት በእናንተ እገዛ የተገዛ ነው ማለት ነው። ኮቾሮ ለጊዜያዊ ስንቅና ሌሎችም ጥራጥሬ እህሎች ገብስም የመሳሰሉትን የገዛንበት ነው። እግዚአብሔር ከዚህ በላይ አብዝቶ ይስጣችሁ። የኔታ የሚሉት ጥቂት ነገር ይኖራል። በቀጥታ ወደ የኔታ ወስዳችኋለሁ ማለት ነው። የኔታን የሚሉትን መልእክት ምርቃታችሁን ታዳምጣላችሁ ማለት ነው። በሀገር ውስጥም በሀገር ውጭም ያላችሁ ወገኖቻችን እኛን ለመጎብኘትና እግዚአብሔር እንደፈቀደ ያላችሁና እንደፈቀደላችሁ መጠን እነዚህ ህፃናቶች አይታችሁ ሳትቆዩና ሳትዘገዩ በዚች የሆድ ጉዳይ ነው የረሃብ ጉዳይ ነው ብላችሁ ተርፋችሁ ሳይሆን ያላችሁን ያበረከታችሁ እህቶችም ወንድሞችም እናቶችም አባቶችም እግዚአብሔር አምላካችን በማይረሳው ልቦና ይርሳችሁ። እግዚአብሔር አምላካችን ፍጻሜያችሁን ያሳምርላችሁ። በጣም ደስ ብሎናል። ያው እንግዲህ በግማሽ ብር ነው የተገዛው ማለት እንችላለን በበፊተኛው። አሁን የተላከው በኋላ ላይ የተላከው ገና ነው። ለጊዜው 2 ኩንታል እህልና ኮቸሮ ነው የተገዛው።